ወንጌል ቱር በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዘጋጅነት ከታህሳስ 3 እስከ ታህሳስ 5 በወላይታ ሁለገብ ስቴዲየም የ2018 ዓመተ ምህረት የመጀመሪያ መርሃ ግብሯን ለማከናወን ሹሩ ጉዳን እንደዚህ በአማረ ሁኔታ ቀጥላለች። የኮንፈረንሱ አንዱ አካል የሆነው ደግሞ ወንጌል ለሕይወት ስፖርት ለጤንነት የተሰኘው መርሃ ግብር እሁድ ከጧቱ 12 ሰዓት ከዚሁ ከፍሬው አልታየ አደባባይ መነሻ በማድረግ ወላይታ ሁለገብ ስቴዲየም ላይ መድረሻውን ያደረገ እሁድ ከጧቱ 12 ሰዓት ጅማሮን በማድረግ እንግዲህ የፕሮግራሙ አንድ አካል እናደርጋለን። በዛን ቀን ወንጌል ለሕይወት ስፖርት ለጤንነት የተሰኘው መርሃ ግብር ላይ ወንጌል በኃይል ይሰበካል፣ የእግዚአብሔር ቃል ይታወጃል። በአደባባዮች ላይ ደግሞ የጸሎት መርሃ ግብር ይኖራል። ከዛም ባለፈ ደግሞ ስፖርት ለጤንነት የተሰኘው መርሃ ግብራችን ደግሞ እየሮጥን ወክ እያደረግን መነሻችን እዚህ በማድረግ መድረሻችን ደግሞ ወላይታ ሁለገብ ስቴዲየም ላይ እናደርጋለን። እንግዲህ ምን ይጠብቃሉ? ከታህሳስ 3 እስከ 5 ድረስ ቀጠሯችሁ በክራይስት አርሚ ዓለም አቀፍ ቤተክርስቲያን አዘጋጅነት በተዘጋጀው በዚህ ኮንፈረንስ ላይ ያድርጉ ማለት ነው። እንግዲህ ክራይስት አርሚ ዓለም አቀፍ ቤተክርስቲያንም አክብራ ጥሪዋን ታስተላልፋለች ማለት ነው። ከታህሳስ 3 እስከ ታህሳስ 5 ድረስ በወላይታ አይቀርም። እዛው እንገናኛለን። ወንጌል ለሕይወት ስፖርት ለጤንነት